አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስቶርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን ግን አተቆርቆ እንዳን እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበርድ የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁ ሳልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ የምትሉኝ ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? አረ ቲቸር ትናንት አሞኝ አልመጣሁም ነበር። አረ አቁም ብለ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ውሳኔ። አንተ ለቅላቂ አንተም ይዘህ እንድትመጣ። መጣ ደግሞ የትራፊክ ሰላም ነው አለሽ? ሰላም ነው። መንጃ ፈቃድ ይዛል? አልያዝኩም አለቀ። እኔም አልያዝኩም። ተቀጣጣለሁ ብራዘር። ይኸውልህ ሙሉ ሳምንት የምትበላው ምግብ እኔ ማዘል ይመቻል? አዎ ይመቸኝ። ይኸውልህ ቤቴን ራሱ አዝዤላት ማለት ነው ግራ ቂጧን ውፍረት መቀነስ ትችላለች። እና አንተም ሳይ ሁለቱም ቂጥ ደግሞ ባላንስ አይደለም፣ ባላንስ አደርግላለሁ። ይመቻላ? ይሁንሽ። በቃ እንደዛ እናደርገዋለን። ሙሉ ሳምንት የምትበላው ምግብ እኔ ማዘል። አንተ ስሚኝ፣ በጣም ካለ መታጠቡ የተነሳ ገና ውሃ ሲነካው ነው ማከክ የሚጀምረው። ላቡ ላይ ነው ሳሙና የሚመታው እያልኩሽ ነው። እኔ ግን በጣም ከመታጠብ የተነሳ እየታጠብኩ ያልበኛል። በቃ በኃይል ነው የምታጠበው። ማን አንተ ችጋራም ሻወር ገብተህ ስትወጣ አይደል እንዴ ብብቱን ሰንደል ከተህ የምታጨሰው? የዶዶራን ስለለ እኔ ትላንትና ግሮሰሪ ጆ ገባሁ ማለት ነው። ከዛ አስተናጋጁን ጠርቼ አንድ ያለባው አምጣልን እስቲ ስለው የእጁን ነው ያወጣው። በጣም አይታጠብም እያልኩሽ። የበፊት ሚስቱ እኮ ለልደቱ ኮልጌትና ብሩሽ ነው የሰጠችው። አንተ የብብትን ጸጉር እንደ ይመስነጨው የሼቨር ስለሌለ ሲጀመር አንድ ፍሬ የለውም። ቴምር ነው በቃ በደሞ በአንድ ፍሬ ምን ይሰራል? ምንም ዘራ የለም እኮ በአንድ ፍሬ። ካልሲው ላለማጠብ ብሎ እኮ ነው እግሩን በበረኪና የሚታጠብ። ይሄ ማለት በችግር ይደፋሻል። ለራሱ የሚበላ የለው። ትላንትና ከአንድ ሰውዬ ጋር ተጣልቶ ሰውየው አፈር ከድሜ ነው ማስበላ ብሎ ሲዝትበት ሊበላ ፈገግ ብሎ የሳቀ ልጅ ነው። ያለፈው አመት ባለ ራሱ ዶሮ ግዛ ተብሎ ተልኮ ማለት ነው። ዶሮዋን እንደዚህ አቅፏት ሲመጣ ቆቆቆቅ ብላ ሞተች ዶሮ። ከዛ ቆቆቆቅ ያለችው ስናስተረጉመው ኩስኩሳ አልከኝ ብለው ነው የሞተችው ዶሮ አራሱ። ለምንድን ነው እሺ ባለፈው ሳምንት የለበስከውን ቦክሰር በዚህኛውም ሳምንት የደገምከው? ያኔ ይሄ ሰፈራችንን ሰራተኞችና ሞግዚቶች ማለት ነው እያስረገዘ ወደ ሀገር ቤት አሁን ገጠር ማለት 17 ልጅ አለው። አንዱ ልጅ ራሱ ትላንትና ማለት ነው ማርና ከሰል ይዞ መጥቶ ጠይቆት ነው ሄዶ እያልኩኝ ነው። እስኪ ልጅም ምን ቆይ እንደው ማውርቼ ልምጣ። ይቅርታ ወንድሜ። ሰላም ነው ዲጂ? ዋትስአፕ ምን አምዘ ቤስት ባርበር ኢን ዚስ ቂያስ አምዘ ምን ነበር? አምዘ ላስት ስታይል ኢዝ ፌድ አፕ ፌድ ዳውን ባላቶኒ ሹሩባ በጣም ብዙ አይነት አምፖሎ እና ዘ ላስት ታይም ኢዝ ስፒድ ጋርድ ኢዝ በጣም ቆንጥር ሆነ ምን እና ፕሊዝ ዘ ላስት ፕሊዝ አይ ሄድ ከት ዩ ፕሊዝ ዲዲጂ አይ ሄድ ከት ዩ ፕሊዝ አም ዘ ቤስት ባርበር። ዲዲጂ አይደለም እንዴ? ኧረ እኔ ቤቲጂ ነኝ። ቤቲጂ ኧረ አክባሪ አይደል የሚባለው? እኔ ስጠራ ማይሞላ ታክሲ ማይገባ ሰው የለም። ወደፊት ራሱ ነው ካገባው ለሰርጌ ጥሪ ካርድ አላሰራም። ሁሉንም ሰው እየዞርኩ ራሴ በአፌ ነው የምጠራው እያልኩ። ምን እባክህ ሁላችሁም ረዳቶች እኮ አንድ አይነት ናችሁ። ሰው እንዳይመስልህ እንዳትጨወል። እኔ ከፋዬ ማይታይ ረዳት ነኝ እዚህ ምድር ላይ ብቻዬን ማለት ነው። በዛ ላይ በብዙ ነገር ነው የምረዳህ። ክላክስም ቢቢል እኮ እኔ በመስኮት አንገቴን አውጥቼ እያፏጨው አንተ ተነዳል። ጎማ ቢፈነዳ እቀሰቅስልሃለሁ። ምርጫው ሁሉ ሊያሸንፍ ይችላል እያልኩ ነው። አንተ መኪናህን በ80 እየነዳኸው እኔ ተሳፋሪ ልጭን እችላለሁ። በጣም ተባለ። ምን ዋጋ አለው? በዚህ ዘመን እናንተ እኮ አታስፈልጉም። ሚሳብ እንደሆነ ተሳፋሪ ነው የሚሰበስብልን። ተሳፋሪውን ሾካካ በለው። እኔ በዛ ላይ ብዙ አመት ልምድ ያለኝ ጎያላ
ራይድ ይውላ ሰርቻለሁ። በዛ ላይ እኔ ፈርቅ አልይዝም። ለምን ሱሪ ቀበቶ የለውማ። ሱሪ ነው ይዤ የምሰራው እኔ ፈርቅ ሊያዝ ካልኩ ሱሪ ይውልቃል። ለዛ ነው እኔ ፈርቅ ማለት ነው። አይ እኔ እንኳን ይቅርብኝ፣ አልፈልግም። አልፈልግም። ሲጀመር እኔ ነኝ ጥፋተኛ። ለዚህ መኪና የምን ረዳት ነው? መጀመሪያ መኪናውን ራሱ ማለት ነው አንተ ተረዳው። ይኸውልህ ይሄን መኪና ይዘህ ትራፊክ ቢይዘህ መንጃ ፈቃድን ተቀብሎ ፓዱ ላይ ማለት ነው ይንበርከክ ወይ እጅ በጆሮ ያዝ ብሎ ነበር የሚቀጣህ። አሁን እሺ በቃ አታውራ። አወራለሁ። ምን ሆነ ነው? እንዴት ነው ማለወረው? ይኸውልህ መኪናህን እኮ ማለት ነው ዝናብ ሲዘንብ እጅን በመስኮት በኩል አውጥተህ እንዲዛት እንደምትነዳ አውቃለሁኝ እኔ። እንዴ ሞተሩን ራሱ የምታስነጸው በርህ ላይ እንደተኛ አብድ ውሃ እየደፋ እንዴ አይደል እንዴ? እናውቃለን እኮ መኪናህ ላይ ማለት 12 ሰው ብትጭን መኪናው አይደለም ቴፑ ላይ የተሳካው ፍላሽ ሁላ ነው የሚሞላው እያልኩ ነው። አሁን በቃ ሂድሽ። ይኸውልህ ነዳጅ ይቅርባት፣ ውሃ ቅዳባትና እንደ በርሜል ተጠቀማት። እሺ ካፈሪ እኔ አትወርውረኝ። ቬሪ ፈኒ እናቴ ትሙት። ቬሪ ፈኒ ምንድን ነው እዚህ ጋር? ሂድ ግባ። እሺ ገባ። ምን ችግር የለም። ቁልፍ የመኪና ቁልፍ ነው። ሽቶ አለ አልገባ። ምርጥ ሽቶ ነው። የምን ሽቶ ነው? ሂድ ግባ። እናቴ ብራንድ አይተን ላክስ ማክስ ታክስ እኮ ነው። ለቀን ሂድ ግባ። እሺ ገባ። ና ቀበቶ ልቅ አልቀ ቀበቶ። እሺ አሁን ብራንድ አይተን ኤልቪ ነው ብራንድ። የምን ብራንድ ነው? ሂድ ግባ። እሺ ገባ። እናቴ ትሙት። አንተ አትምተኝ። እኔ ማይክ እገዛልሃለሁ። ግባ። ሂድ። እኔ ወደፊት እኔ ፕሬዝዳንት ግባ። ፕሬዝዳንት ነው ወደፊት እኔ። እንደምን ዋላችሁ ተማሪዎች? አለን ቲቸርዬ፣ ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ፣ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምርህ ትፈልጋለህ? እና እግር ብላ። አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ፣ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴ ቲቸር፣ ምን አገናኘው? እኔ አላውቀውም። አታነብማ። ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ፣ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጧል? እንዴት ቲቸር፣ ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። አረ ቲቸር፣ ቢያንስ ለመጣሁበት የሆነ ነገር። ኦኬ፣ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽብሃለሁ። አሽቋላጭ። ተነሳ፣ ፎቶ ልትነሳ ነው። ተነስ፣ ፎቶ ልትነሳ ነው። አታትነፋረቅ፣ ቀጥ ብለህ ቁም። መንሱር ነው እናቴ ትሙት። መንሱር ነው ለዚህ አይደል? አትዝም ብለህ ቁም። ፎቶ ልትነሳ ነው ተባልካል። ሂድ በቃ ጨርስ። መንሱር ነው። ሽሮ አለ እንዴ? ሂድ። ምን ሽሮ ነው? ሽሮ አለ